ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ዛሬ እንግዲህ ወቅቱ የሰርግ ወቅት እንደመሆኑ መጠን ለእናንተ ለውድ ቤተሰቦቻችን ያለውን የቬሎ የሜካፕ ዋጋ ምን ይመስላል የሚለውን ለመቃኘት ሰሚት 20 ሜትር አጆራ ፊት ለፊት ወደሚገኘው ስምሪ ዲኮር ተገኝተናል። ያለውን የቬሎ ዋጋ ወደ ውስጥ ገብተን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ለዚህ ቤት። እንዴት ነሽ? ሰላም ነው? አለን። እንዴት ነሽ? አለን። በቅድሚያ እንታወቅ። እሺ፣ አዲስ እባላለሁ። አዲስ ቤታችሁ በጣም ነው የሚያምረው። እናመሰግናለን። በጣም እያየሁኝ ነበር። የባህል ሀበሻ ልብስ አለ፣ ቬሎ አለ፣ የሚያማምር የወንዶች አልባሳት አሉ። ሁሉም ሰርግን ያማከሉና በጣም ደስ ይላሉ። እናመሰግናለን። ሁለት ብራንች እንዳለች ሰምቻለሁ። አለን። አዎ፣ አባዶም ሰሚትን አለ። አባዶ አቅጣጫውን ተናግረሽ? እሺ፣ አባዶ መስቀለኛ ወደ ዲሰን ሄጃ ያለው፣ ሰሚት ደግሞ አጆራ 20 ሜትር ጋር። እንግዲህ ዛሬ ሰምሪ ዲኮር ተገኝተናል። እዚህ የተገኘንበት ምክንያት ወሩ የሰርግ ወቅት ነውና ሙሽሮች ሁሉንም በአንድ እንደሚያገኙ እናውቃለን። ሰምሪ ዲኮር ተመቶ ምንም የሚታጣ ነገር የለምና እዚህ ጋር እንደማየው የሚያማምሩ ቬሎች አሉ፣ የወንድ አልባሳት ሱፎች አሉ፣ ሀበሻ ቀሚሶች አሉ፣ ካባዎች ይታዩኛል፣ የቤቢ ሻወር ልብሶች፣ በጣም ብዙ ልብሶች ይታዩኛል። እና እስቲ ምን እቃዎች ይገኛሉ ከዚህ በተሻለ ንገሪን እስቲ። እኛ ሰምሪ ዲኮሬት የሚገኘው አንድ ላይ ፓኬጅ አለን። ከሜካፕ ጥፍር ጀምሮ ለሙሽሮች ለቤቢ ሻወር የተለያዩ ፕሮግራም የሆነ እንትን አለን፣ ፓኬጅ አለን እና ከነ ልብሱ አንድ ላይ ፓኬጅ አድርገናል። እዚህ ጋር የጥፍር መስሪያ ይታየኛል። ሜካፕ ምናምን ትሰራላችሁ? ጥፍር እንሰራለን፣ ላይት ቦክስም እንሰራለን። አሁን እንደ ሰምሪ ዲኮር ሚለው ማስታወቂያ እንሰራለን። ለዲኮሬቶች ደግሞ ክርስትና፣ ሃፒ በርዝዴይ፣ ሽምግልና ሚለው በላይት እንሰራለን። እዛ ያለው ደግሞ የዲኮር ትምህርት እናስተምራለን። ኦኬ፣ ትምህርት ቤትም አላችሁ? አለና ስለዚህ ተመልካች መጥቶ ጎን ለጎን ትምህርቱን መማር የሚፈልግ ካለ ለሰርግ ነውና አልባሳት የሚፈልግ ካለ እዚህ ሁሉንም ማግኘት ይችላል ማለት ነው። አዎ ይችላል። ፓኬጅ አላችሁ? ፓኬጅም አለን። ኦኬ። እና ደግሞ ስገባ ምን አይቻለሁ መሰለሽ የሰርግ ወንበሮችን ምናምን እናቀርባለን ይላል። ስለሱ እስቲ አንዳንድ ነገር በይ። እሺ፣ የሰርግ ደግሞ የምሽራ ኪራይም አለ። ለተለያዩ ፕሮግራሞች ኪራይም እንሰጣለን። የወንበር ኪራዮች ማለት ነው። የዲኮር ኪራይ አንድ ላይ አለን። በፓኬጅ ውስጥ ይጠቃለላል ማለት ነው እነዚህ ነገሮች? በፓኬጅ ሳይሆን በኖርማል ተከራይቶ ሰው መስራት ይችላል። ኦኬ። እሺ። እና እስቲ ከቬሎን ጀመርና ቅድሚያ ሁሉንም አንድ በአንድ እናሳያለን ለተመልካቾች። ከቬሎቹ መጀመር እንችላለን? አዎ እንችላለን። እሺ። በጣም የሚያማምሩ ቬሎች ነው ያሉት። በዛ ላይ በቂ አቅርቦት አላችሁ? አለን። ለመስክም ለቤት ፕሮግራምም የሚሆን ቬሎ አለን እና ከለር ቬሎችም አሉ። ከለር ቬሎም አሉ። ኦኬ። እሺ፣ ከመስክን ጀመርና ሰርግ ሲጀመር ከመስክ ነው አይደለ? ለመስክ የምትመክሩት ቬሎ የትኛውን ነው? ለመስክ የሚመከር ቬሎ እንደዚህ ነው። ይሄ ነው እና ተጎታች ያለው። አዎ። እና ሼፒ ደግሞ ሼፕም አለ። ኦኬ። እነዚህ ለመስክ የሚመከሩ ናቸው ማለት ነው። ዋጋቸው እንዴት ነው? ዋጋም ደህና ነው። ቢያንስ እስቲ ዝቅተኛው ስንት ነው? ከፍተኛው ስንት ነው? ከፍተኛው 10,000 ከ15 ከፍተኛው 15,000 ዝቅተኛው ደግሞ ከ5 ጀምሮ አለ። ከ5 ጀምሮ ማግኘት ይችላሉ ማለት ነው። ክራይ ብቻ ነው ይሸጣሉ? ቬሎ ኪራይ ብቻ ናቸው እንጂ አሸጥም ሽያጭ የለም። ለቤት የሚሆኑ ደግሞ እነዚህ ቀለል ያሉ ለቤት ሰርግ የፕሮግራም ቀን የሚለበሱ ማለት ነው። ኦኬ። እሺ፣ ሌላስ? የተለያዩ ከለር ቬሎ
ከለር ቬሎችን ለቤት ፕሮግራም ለመስክ ነው የምንጠቀማቸው አይደል? ኦኬ። ለስቱዲዮስ? ለስቱዲዮ የሚሆን ደግሞ እና ይሄም አለ ለስቱዲዮ። እና ቬሎችን ከየት ሀገር ነው የምታስመጡት? ቬሎ ከቱርክ? የቱርክ ቬሎች ናቸው ሙሉ እዚህ የምናገኛቸው? ኦኬ፣ በጣም ደስ ይላሉ። እና የአራትም የሚዜም ልብስ አለ። ኦኬ፣ የሚዜ ልብስ ስንት ምን ያህል ፍሬ አለው? ለምሳሌ በዚህ ከለር 6 ፍሬ። ኦኬ፣ ለፕሮግራም ብቻውን ፈልገዋለሁ ተብሎ አንዱ በመሀል ቢወሰድ ታከራያላችሁ? ይከራያል። ተነጥሎ ማለት ነው። ፕሮግራም ላለው ሰው ይከራያል። ኦኬ፣ የእነሱ ዋጋቸው እንዴት ነው? 1500 ናቸው። 1000 ፊክስር ነው? መነሻ አስተያየት አለው። በጣም ደስ ይላል። እና ለልደትም ለተለያዩ ፕሮግራም የሆኑት አለ። ኦኬ፣ እነዚህ አሁን የሚዜ ናቸው አይደል? ይሄ ለልደትና ለራት ፕሮግራም ይለበሱት። ለልደትና ለራት የሚዜዎቹ ይታሉ? የሚዜ እነዚህ ናቸው። በጣም ደስ ይላል። የእነዚህስ እንዴት ነው ክራይ? ለልደት ምናምን ሲፈልጉ እንዴት ነው ክራዩ? ምን ያህል ነው? ክራዩ 1000 ናቸው። 1000 ብር የሚዜ ሲሆን 1500 ብር። ኦኬ፣ ቬሎችን ደግሞ ከ5000 እስከ 15000 ማግኘት ይችላሉ ማለት ነው። እዛ ጋር ሼፕ ቬሎች ይታዩኛል። እነሱ እናያቸው። እሺ፣ ሼፕ ደግሞ እነዚህ ናቸው። በጣም ነው የሚያምረው። የተለያዩ ትናለው ዲዛይን እነዚህ በሼፕ። ኦኬ፣ እሺ። ሳምሪ ዲኮር በረጅም አገልግሎት እየሰጠ የቆየ ተቋም ነውና ሙሽሮች እስቲ በዚህ እንትን ይሰራልኝ፣ በዚህ ዲዛይን ይሰራልኝ ብለው ሀሳብ አቅርበው አሰርታችሁ ታውቃላችሁ? አሁን ይሰራል። አሁን እነዚህ ሼፕ እጅ ያለውና እጅ የሌለው ነው። አሁን ሰው የሚፈልግ እጅ ያለው ምናምንም መሰራት ይቻላል። በትዕዛዝ ታሰራላችሁ ማለት ነው? በትዕዛዝ ይሰራል። በጣም ደስ ይላል። እሺ፣ ወደ እነዛ እንለፍ አይደል? ቬሎቹ በጣም ነው የሚያማምሩት። በዛ ላይ አዳዲስ ናቸው። አዳዲስ ናቸው። ቬሎች እያረጁ ሲመጡ ማለት መቀደድ ይኖራል። ወደ ከስተመር ሲሄድ ማለት ነው። እያረጀ ሲመጣ ምንድነው የምታደርጉት? ለክፍለ ሀገር ነው ይሸጣል? እያረጀ ሲመጣ ይሸጣል። በአዲስነቱ ግን አይሸጥም። አዲስ ነገር ሲያስገባ የነበረው ወደ ክፍለ ሀገር ምናምን እንልካለን። ያሉት ቬሎች ሁሉም በጠቅላላ በጣም ነው የሚያምሩት። ይሄ ከዚህኛው አይባልም። እርግጠኛ ነኝ ሙሽሪት መታ በጣም ግራ ነው የምትጋባው ለመምረጥ አይደል? እስቲ በዚህ ሰዓት ላይ ተፈላጊው አሪፍ የሚባለው በጣም ካስተመር መጥቶ ቶሎ የሚመርጠው የትኛው ነው? እስቲ አሁን ቶሎ የሚመረጡት ሼፕ ሆኖ ከላይ ደግሞ ይሄ ተደራቢ አለው። ይሄ ለብቻው ትነስሽና በሼፑ ይሄ ደግሞ እንደ ተጎታች አለ መነሳትም ይችላል ወይ ደግሞ አንድ ላይ መለበስ ይችላል። በጣም ነው የሚያምረው። በነገራችን ላይ ለሁለቱ ይሆናል ማለት ነው። እስቲ ለመስክስ ተመራጭ የሆነ የትኛው ቬሎ ነው? ለመስክ ደግሞ እነዚህ ናቸው። ተጎታች አላቸው ማለት ነው። ሻይንም ያደርጋሉ። ማታ ላይ ለመስክ በጣም ነው የሚያምረው። በጣም ያምራል። በቀን ራሱ በጣም ነው የሚያምረው። በጣም ደስ ይላል። እስቲ ቬሎችን ስንት በመታከራዩበት ሰዓት ላይ መወጠሪያ አለው አይደል? ቬሎ እሱንም አብራችሁ ነው የምትሰጡት? አንድ ላይ ነው እና ቲያራ አለው እና የፀጉር መሸፈኛ፣ የፊት መሸፈኛ። ቬሎ እንደዚህ መሸፈኛ። እሱም አለ አንድ ላይ ማለት ነው። በጣም ነው ደስ የሚለው። በጣም ደስ የሚሉ ቬሎችን ነው እንግዲህ እየተመለከትን ያለ ነው። እና እስቲ እንዴት ነው ቬሎችን ስታከራዩ? ለስንት ቀን ነው የምታከራዩት ለሙሽሮች? ለአንድ ቀን ነው ቬሎ ኪራዩ። ኦኬ። ለምሳሌ ሰርጉ እሁድ ከሆነ ቅዳሜ ከሰዓት ይወጣልና ሰኞ እስከ 4 ሰዓት ይመለሳል። እሺ። ይሄ የሚሆነው ያው አዲስ አበባ ሲሆን ነው። ክፍለ ሀገር ሲሆንስ? ክፍለ ሀገር ሲሆን ትንሽ ብር ይጨምራል። አሁን ለእሁድ ከሆነ
ቅዳሜ ከጧት ይወጣልና ሰኞ እስከ 4 ሰዓት እስከ ከሰዓት ያለው ይመለሳል። በጣም ደስ ይላል። እና ደግሞ ቅድም ሳልጠይቅሽ አለፍኩኝ። የመስክ ቬሎች መቼም ለአንድ ቀን አይሆንም። ክፍለ ሀገር ሊሆን ይችላል መስኩ ወጣ ሊል ይችላል። የሱሳሌ እንዴት ነው የምታረጉት? ለስንት ቀን ነው የሚከራየው? ለመስኪ አንድ ቀን ነበር። አሁን ጧት ከሄደ ማታ ይመለሳል። አዲስ አበባ ላይ ነው? አዲስ አበባ ላይ። እስካሁን ክፍለ ሀገር አጋጥሟቸው አያውቅም? ክፍለ ሀገር እስካሁን አጋጥሞን አያውቅም። በጣም ደስ ይላል። እንግዲህ እስቲ የሚያማምሩ ቬሎችን አይተናል። ሙሽሪትን የሚያስባትን ቬሎች አይተናልና ወደ ወንዶቹ ምን እንሂድ? እሺ እሺ። እሺ እንግዲህ በጣም የሚያማምሩ ቬሎችን አይተን የመጣ ነው። እዚህ ጋር ደግሞ የሚያማምሩ ሱፎች ይታዩኛል ለሙሽራው። እስቲ እነሱን አንድ ባንድ እናያቸው። እሺ ለሙሽሮች የሚሆኑ እነዚህ አለ። አሁን ይሄ ለመስክ የሚሆነው ነው። ለመስክ ኦኬ። እና ሱፎችን ከየት ሀገር ነው የምታስገቡት? የቱርክ ናቸው። ቬሎም ሱፍም ከቱርክ ነው። ሀበሻ ልብሱ ብቻ ነው ከኛ? ሀበሻ ልብስ ነው። እና እሺ ይሄ ለመስክ ነው። ለፕሮግራም ይሁን ደግሞ ጥቁር እነዚህ አሉ። በሻይን የሚያርግም አሉ። እነዚህ ሻይን የሚያርጉት ዋጋቸው እንዴት ነው? ዋጋው የሙሽሮች 2000 ናቸው። 2000? የመስኩ ሁሉም ዋጋው እኩል ነው? ኦኬ። ከፍተኛ ዝቅተኛ የለውም? ለመስክ ሲሆን ይቀንሳል። እስከ ስንት ነው ለመስክ? 1500 ብር። የሰርግ ሲሆን 2000 ብር። እና የሚዜም አለ አንድ አይነት የሚለብሱት ሚዜ። እነዚህ ስንት ፍሬ ያላችሁ? 6 ፍሬ። ቅድም ካየነው ከሚዜ ልብሶች ጋር አንድ ነው ማለት ነው። አንድ ናቸውና የሚዜም የተለያዩ ነው ዲዛይነት አለ። ሱፎቹም እንደ ሚዜ ልብሶች ለየብቻ የመከራየት እድል አላቸው? አላቸው። ለየብቻ ሲከራይ ዋጋው እንዴት ነው? ዋጋው 2000 ናቸው። ለብቻውን ሲሆን ማለት ነው። ኦኬ። ለምን ፕሮግራሞች ናቸው የሚወስዷቸው ብዛት ሰዎች? ለሰርግ፣ ለክርስትና፣ ሽምግልና የተለያዩ ፕሮግራም አሁን ለነብቻው አለ ሱፍ። በጣም ደስ ይላል። ሱፎቹም በጣም ነው የሚያምሩት በነገራችን ላይ። እናመሰግናለን። ሁሉም ከቱርክ ነው አይደል? በጣም ደስ ይላል። እሺ አሁን ደግሞ ወደ ሀበሻ ልብሶቹ እንሂድ አይደል? ሀበሻ ልብሶችም አላችሁ? እሺ የሚያማምሩ የሀበሻ ልብሶችን ነው እንግዲህ እያየን ያለ ነው። በጣም ነው የሚያማምሩት። እናመሰግናለን። እስቲ እናያቸውና ለወንዶችም አይቻሉ አይደል? እዛ ጋር ከነሱ አለ ማች የወንዶችና የሴቶች አንድ አይነት አለ እና ለተለያየ ፕሮግራም ለክርስትና፣ ለሰርግ፣ ለነብቻ ይወጣል። ኦኬ። ምን ያህል ፍሬዎች አሏችሁ? እስቲ የሀበሻ ልብስ 8 ፍሬና 4 ፍሬ። ባለ 8 እና ባለ 4። በጣም ደስ ይላል። ለየብቻ አገልግሎት ይሰጣሉ? ይከራያሉ? አሁን እንሰጣለን። ይከራያል። አሁን እነዚህ ለነብቻውም ይወጣል። ከነ ወንድ ማች አለው። ለነብቻውም ይወጣል። ኦኬ። ዋጋቸው እንዴት ነው እስቲ? ዋጋቹ እስከ 2005 አንድ አይነት ናቸው። እነዚህ አዲስ ስለሆኑ 2005 ይሄኛው ማለት ነው። በጣም ነው የሚያምረው። ኦኬ። እሺ ሌላስ? የሚቀንስም አለ እስከ 1000። እነዚህ ደግሞ 1000 ናቸው። 1000 ብር። ልዩነታቸው ምንድን ነው? ይሄ አዳዲስ ናቸው። ይሄ ደግሞ ትንሽ የቆየ ነው። ከአዲስነት ነው እንጂ ከጨርቁ ይዞታ ጋር ምንም የሚያገናኘው የለም። ጥበቦችን ከየት ነው የምታስመጡት? ከዚህ ሀገር ናቸው። የኢትዮጵያ ናቸው? አዎ። ኦኬ። ተጋስተው ነው የሚገቡት ማለት ነው ወደዚህ። በጣም ደስ ይላል። ያው ጥበብ ሲለበስ ደግሞ ምን አለ? ካባ አለ። ካባዎች እያየሁ የሚያማምሩ ካባዎችና እስቲ ካባዎች ደግሞ በአጭር እነዚህ ናቸው። አጫጭሮች ማለት ነው። ተጎታች ደግሞ አለ። በእነዚህ ለመስክ ለተለያዩ ለመስክ የሚሆኑ ደግሞ እነዚህ ናቸው። እነዚህ ለመስክ ነው የሚሆኑት።
በጣም ይከብዳሉ። ተጎታች ናቸው። ትንሽ ይከብዳሉ። በጣም ነው የሚያማምሩት። ስንት ፍሬ ነው ያለው? በከለር ሁሉ አይነት ከለር አለ። ለምሳሌ ይሄኛው ከሆነ ከነ ወንዱ ነው። ወንዱ ባጭር ማለት ነው አለ። ደግሞ ተጎታች። ይሄ ለሴቶቹ ነው። ዋጋው እንዴት ነው ካባ? ዋጋው 4000 ናቸው። 4000 ብር ከነ ወንዱ ማለት ነው። ከነ ወንዱ ይሄ የመስኩ ማለት ነው። ለመስክ የፕሮግራም ለት የሚለበሱት እንደነዚህ ፕሮግራም ይሁን ደግሞ 5000 ናቸው። 5000 ብር ከነ ወንዱ። ኦኬ በጣም ነው የሚያማምሩት። እነዚህ የመስክ ናቸው ማለት ነው። በጣም ያማምራሉ። ለፎቶ ምናምን የሚሆን ናቸው እና ለአንቨርሳሪ ይወጣሉ። ካባው ይወጣል። በጣም ነው የሚያማምሩት። በነገራችን ላይ ካባዎቹ በጣም ነው ድርኳቸው። እኔም ሳገባ ከዚህ ነው ወስደው። እስቲ እንዴት ነው ፓኬጅ ለሰርግ አገልግሎት ፓኬጅ ስትሰጡ ፓኬጃችሁ ምን ያጠቃልላል? ዋጋውስ እንዴት ነው በፓኬጅ ሲሆን? እሱን እስቲ ንገሪ። እሺ ፓኬጅ ሲሆን አስተያየት አለው። አሁን ለሙሽሮች ሲሆን ከሜካፕ ጀምሮ ሜካፕ እና ጥፍር እና ቬሎ፣ የአበሻ ልብስ፣ ካባ፣ የወንዶች ደግሞ ሱፍ እና ከነ የአበሻ ልብስ ያጠቃልላል። የሁለቱንም ያጠቃልላል እና ዲኮር አገልግሎትም አንድ ላይ ማለት ነው። እንደሱ ሲሆን ዋጋው እስከ ስንት ይሆናል? ዋጋው አስተያየት አለው። አስተያየት ታደርጋላችሁ? በጣም ደስ ይላል። ለቤቢ ሻወር ለልደት ሲሆንስ እንዴት ነው? ምን አይነት ፓኬጆችን ነው የምታጠቃልሉት? ቤቢ ሻወር ሲሆን አሁን ልብስ፣ ዲኮር፣ ሜካፕ አለው። ልደት ሲሆንም እንደዛ ልብሱም ዲኮሩም ሜካፑም ያጠቃለለ ናቸው። በጣም ደስ ይላል። በጣም ደስ የሚል አገልግሎት ነው የምትሰጡት። እናመሰግናለን። እኛም በጣም ነው የምናመሰግነው። እሺ ሳንጨርስ ግን እዛ ጋር ለሀበሻ ልብሳችን ለሴቷ ሚዜ ካለበሰች ለወንዱም ደግሞ አለ። እነሱንም እናያቸው እስቲ። ዋጋቸው እንዴት ነው የሚሆነው? ከሀበሻ ልብሱ ጋር አንድ ላይ ነው እንደ ፓኬጅ የሚሆነው? 2000 ብር ሲሆን ከነ ወንዱ ነው? ከነ ወንዱ ሳይሆን የወንዱ ለብቻ ነው አይደል? በጣም ደስ ይላል። እሱንም እናየው። እሺ የሚያማምሩ እንግዲህ የባህል አልባሳት ነው ያሉት። በጣም ነው የሚያማምሩት። ሌስቶቹን አይተናል። አሁን ወደ ወንዶቹ መተናል። እስቲ እነሱንም ማሳየን እስቲ። በጣም ነው የሚያምሩት። የወንዶች አሁን እነዚህ 700 ናቸው። 700 ለብቻው ማለት ነው። ለብቻው ከነ ሱሪ ሲሆን ደግሞ 1000 ሱሪ ያላቸው ሱሪ ነጭ ያላቸው። ኦኬ ብቻውን ሲሆን 700 ከነ ሱሪ ሲሆን 1000 ብር። ስንት ፍሬ ያላችሁ? 8 ፍሬ ብዛት ማለት ነው። ኦኬ ባለ አራቱም አለ። ይሄ ነው ባለ አራቱ። የሱስ ዋጋው እንዴት ነው? ይሄ 500 ነው። 500 ብቻው። አብሮ ከሱሪ ጋር ሲሆንስ? ከሱሪ ጋር ሲሆን 800 በጣም ያማምራሉ። ተመልካቾቻችን ወቅቱ የሰርግ ወቅት እንደመሆኑ መጠን እኛም በስምሪ ዲኮር ተገኝተን ያለውን የቬሎና የመሳሰሉትን የገበያ ሁኔታ ያስቀኛናችሁን ይመስል ነበረ። ስምሪ ዲኮርን ማግኘት የምትፈልጉ ሰሚት 20 ሜትር አጆራ ፊት ለፊት እንዲሁም አባዶ ወደ ጂ7 መሄጃ መስቀለኛ ያገኟታል። እንዲሁም እንደዚህ አይነት ትኩስ የቢዝነስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ አይርሱ። ስለነበረን ቆይታ እናመሰግናለን። ሰላም ቆዩን።